ኦኬ አንድ ሰው ወሲብ ካደረገ ማለት ግንኙነት አደረገ ማለት ፈሳሽ ኖሯል ማለት ነው። ያሽንት አይባልም። ወደ እሱ ልንመጣ ነው። እዚህ ጋር አላህ ስብሐነ ወተዓላ በጀነት ውስጥ የዘር ፈሳሽ ልክ እንዲሁ ደግሞ የወር አበባ ምናምን እንደዚህ አይነቶች ቆሻሻ ነገራቶች እንደሌሉ ገልጸውልናል። የሉም እነዚህ ነገራቶች። ወለኩም ፊሃ አዝዋጁን ሙጠሀራ ንጹህ የሆኑ የተነጹ የሆኑ ሚስቶችም አሉ ይላል። ያ ማለት ከወር አበባ ምናምን ከደም የነጹ ናቸው። ሴት ልጅ ግንኙነት አድርጋ ራሱ የወር አበባ አይወጣትም። የለም እንደዚ አይነት ነገር ነው። ልጅ መውለድ የሚለውም እንደ አስሉ እንደ መሰረቱ የለም። ነገር ግን ሰውየው ከፈለገስ ቅድምም ብዬ ነግሬሃለሁኝ፣ ክፉ ነገር አትጠይቅ እንጂ በገነት ውስጥ ትሰጣለህ ብያለሁ አይደለ? ለምሳሌ ሰው መግደል እፈልጋለሁ ብትል አይሰጥህም። ይሄ ክፉ ነገር ነውና። ልጅን መውለድ ክፉ ነገር አይደለም። ስለዚህ የሆነ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም መውለድ ብፈልግ እሰጣለሁ ወይ ልጅ አላቸው። ከፈለክ ትሰጣለህ አሉት። ነገር ግን ይሄ ራሱ ከምድራዊ እንደሚለይ ይገለጹለት። መረገዙ፣ መወለዱ፣ ልጁ መቆሙ በሰዓት ውስጥ ይሆናል አሉት። በአንዲት ሰዓት የሚያልቅ ነገር እንጂ 9 ወር ቆይታ ምናምን የምትልበት ዓለም አይደለም። አንተ ከፈለክ ያን ነገር አትነፈግም። ክፉ ነገር እንዳትጠይቅ። አይ ሰው መግደል እፈልጋለሁ በገነት ውስጥ ይሄንን ስጠኝ ጌታ ብትል ይሄ አይሰጥም፣ ክፉ ነገር ነው። አይ ራሴን ለማጥፋት እፈልጋለሁኝ ስለዚህ ራሴን ላጥፋ ብትል ይሄን አይሰጥም። አምላክ ክፉ ነገር አይሰጥም። የሚሰጥህ መልካም ነገራቶችን ጠይቅ። በምድር ላይ ከምታስታውሰው ከየተመኘኸው ምድር ላይ ያጣኸው ነገር ሊኖር ይችላል። ፊኤት መኪና፣ ላምበርጊኒ መኪና፣ አይፎን እንደ ምሳሌ ነው የምነግራችሁ። በዛቻል ይሄን ምድር ላይ ያጣኸው የሆነ ነገር ካለ አንተ እዛ ብትጠይቅ አላህ የፈለግከውን ይሰጥሃል እንጂ እንደ ምድራዊ አይደለም። ስም ነው ራሱ የሚገናኘው። ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት አልጀነቱ ፊሃ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። በገነት ውስጥ አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው ያለው አሉ። ስለዚህ በምድር ላይ ካየኸውና ከሰማኸው ነገር አይመሳሰልም በፍጹም። እንደ ምሳሌ ነው የምነግራቸው። ሰውየው ከፈለገ የምትፈልገው ነገር አለለ በጀነት ውስጥ ያ አለ። ነገር ግን ከምድራዊ ጋር በጣም ይለያያል። ሀታ መልካችን ይሄ ይዘናት የምንለው ስጋ ይቺ አይደለችም። ይሄን ልታውቁ ይገባል። እዚህ ዛሬ ምድር ላይ ይቺ ደካማ ይቺ የምትበሰብሰዋ ስጋ ላይ አይደለም። ዘላለማዊ የሆነ ማንነትን እንደገና አላህ ይፈጥርልናል። ያቸው ብርሃናማ ማንነትን የሚፈጥርልን አላህ ቃል በቃል በቁርአን ላይ ምን አለ? ውጁሁ የውመኢዚን ናዲራ አለ። ፊቶች የዛኔ ያበራሉ አለ። የአንድ ገነት ሰው የፊቱ ብርሃን ምን ያክል ነው የሚለውን ነቢ ሰለላሁ ዐለይሂ ወሰለም ሲገልጹት ለው አነ ሑረ ልዐይን ኢጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ። አንድ የገነት ሰው ከሰማይ ብቅ ቢል ወደ ምድር ዓለሙን በፊቱ ብርሃን ባንጸባረቀው ባበራው ነበር አሉ። ምን አይነት ፍጡር ነው ዓለምን የሚያበራ? እዚህ ዓለም ላይ አለ እንደ የለም እኮ ዓለምን ያበራል አንዱ የገነት ሰው ፊት እያሉ ነው። ታዲያ የዚች ዘናት ምንድራት? እቺ ደካማ ስጋ ነች። እንደዛ አይደለም። ስለዚህ ዓለምን የሚያበራ ማንነት ያለው የተለየ ማንነት ይዛቸው ነው እዛ የምትሄዱት። ይህን ይመስላል። እሺ ጥያቄ ያለ ጠይቅ። ኦኬ መቀጠል እችላለሁ። ሰላም አመሻችሁ። ሰላም ነው። እንዴት? እሺ እንቀጥል። ኦኬ በቁርአን አስተምሮ የመጀመሪያው ነቢይ ማን ነው? አደም። እሺ ኦኬ የመሐመድ አስተምሮ እና የሌሎቹ አስተምሮ አንድ አይነት ነው? ለምሳሌ እስኪ የአላህን አስተምሮ ያስተምር የነበረ ነቢይ ማን ነው? አይሚን የመሐመድን አስተምሮ ያስተምር የነበረ ነቢይ ማን ነው? እሱንስ ሜንሽን ያደረገ ነቢያቶቹ እርስ በራሳቸው ሜንሽን የተደራረጉበት ታሪክ እናውቃለን። እና እስኪ መሐመድን ሜንሽን አድርገው የጻፈ ወይም ደግሞ መሐመድ ራሱ ሜንሽን አድርጓቸው የጻፋቸው ነቢያት እስኪ ናቸው። እንግዲህ ከቀደሙት ካለፉት ነቢያቶች መካከል በእርሳቸው አስተምሮ ላይ ያለ እርሳቸውንም ሜንሽን ያደረገ ለምን ለናሙናነት ያክል መሲሁ ከእርሳቸው በፊት የነበረው ነቢይ። እዚህ ማስረጃ በሱረቱ ሶፍ ላይ መሲሁ ራሱ ስለ እርሳቸው ይናገራል። መሲሁ ማን ነው? መሲሁ ማለት ዒሳ ዓለይሂ ሰላም ማለት ነው፣ የድንግል ማርያም ልጅ። ማንን? ቆይ ማንን ነቢይን ሜንሽን አድርጎ አስተምሯል እሱ? ከእሱ በፊት የነበሩት ከእሱ መምጣት በፊት የነበሩ ነቢያት እና አብርሃም እና እስማኤል፣ ሌላም ጨምርልሻለሁ፣ ችግር የለም። ኦኬ እና አብርሃም እና እስማኤል። እሺ ሌሎቹም ነቢያት እስኪ
ምን ነበር የሚያስተምሩት? ትምህርታቸው የመሐመድ አስተምሮና የእነሱ አስተምሮ እስኪ ምን ማረጋገጫ አለ አንድ ስለመሆናቸው? የእሱ ነብይነት ከእነሱ የቀጠለ ስለመሆኑ ምን ማረጋገጫ አለ? አሁን ምን ይላል? ቃል በቃል ማስረጃ ልስጥሽ። በል ጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድም ምን ላይ ነው ታነብልኝ? ሱረት ሶፍ ላይ ሱረት ሷፋት ላይ ሷፋት ስንት ሷፋት ላይ በል ጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። በእውነትም እውነትን ይዞላችሁ ነው የመጣው ቀደምት ነቢያትንም ሊያረጋግጥላችሁ ይላል። የቀደምት ነቢያትን መንገድ ይዘው እንደመጡ ቃል በቃል አምላክ አላህ ራሱ ሲመሰክርላቸው እናያለን። የቀደምት ነቢያትን ሊያረጋግጥላችሁ እና በእርሳቸው ትምህርትም ላይ እንደሆኑ ልክ ወደ አብርሃም ወደ ይስሐቅ እንዳወረድኩት ወደ አንተ አወረድኩኝ እያለ ቃል በቃል በእርሳቸው ላይ የተወረደውን ሕግና ስርዓት በእርሳቸው ላይ እንዳወረደ እሱ ቦታ ላይ እሺ እዚህ ጋር ከአብርሃም ወደ ይስሐቅ ነው ወይስ ወደ እስማኤል ነው? አብርሃም 2 ልጆች አሉት፣ ይስሐቅም አለው፣ እስማኤልም ልጁ ነው። 2 ልጆች ናቸው። ሁለቱንም መልእክተኛ አድርጎ መርጦለታል። ይስሐቅም ተባርኳል። ወባረክና ዐለይህ ወዐላ ይስሐቅ ይላል። አብርሃምን ባርኬዋለሁኝ ይስሐቅንም ባርኬዋለሁ እያለ ይናገራል። ያዕቆብንም ባርኮታል፣ ዮሴፍንም ባርኮታል፣ ኢስማኤልንም ልክ እንዲሁ። ወዝኩር ፊል ኪታቢ ኢስማኤል ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ ኢስማኤልን አውሳላቸው ለህዝቦች፣ እርሱ እውነተኛ ነቢይም ነበር። ወካነ ያእሙሩ አህለሁ ቢሶላት ወዘካት ወካነ ዒንደ ረቢህ መርድያ ይላል። ኢስማኤልን ቤተሰቦቹን ሶላት እንዲሰግዱ ያዛቸው ነበር፣ ዘካን እንዲሰጡ ምጽዋት እንዲያደርጉ ያዛቸው ነበር፣ አስራት እንዲሰጡ ከእኔ ከጌታውም ዘንድ በጣም ተወዳጅ ነበር እያለ ይስሐቅም ልክ እንዲሁ ያዕቆብም እንዲሁ ወዝኩር ኢብራሂመ ወኢስማዒል ወኢስሐቅ ወዝኩር ኢብራሂመ ወኢስማዒል ወዝኩር ኢብራሂመ ወኢስሐቅ ወያዕቁብ ይላል። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ይስሐቅን፣ ያዕቆብን ለትውልድህ አውሳላቸው። ኢና አክለስናሁም ዚክረ ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር ይላል። እነዚህ ሶስቱ ከእኔ ዘንድ በጣም የተመረጡ ቁንጮዎች ነበሩ እያለ ይገልጻቸዋል። ኦኬ። ስለዚህ እንግዲህ እስልምና የመጣው ከኢየሱስ ከተወለደ በኋላ ከ600 ዓመት በኋላ ነው። እየሰማኸኝ ነው? እንደዛ አይደለም። እሺ ቀጥሽ፣ ሀሳብሽን ቀጥ እንዳላቋርጥሽ። ከ600 ዓመት በኋላ ነው። ከዛ በፊት ደግሞ እስልምና አይታወቅም። ሰው ከ600 ዓመት በኋላ የመጣ ነቢይ እንዴት ነው ከሱ በፊት የነበሩ ነቢያቶች አንድ አይነት አስተምሮ ነበራቸው ሊባል የሚችለው? ምክንያቱም የራሱን የተለየ አስተምሮ ይዞ ነው የመጣው። ለምሳሌ የቀደም የነበሩ ነቢያቶች በኦሪት የሚመሩ ነበሩ፣ ወይም ደግሞ እናንተ ተውራት በምትሉት በኦሪት ሕግ የሚገዙ ነበሩ። ሙሴንም ብንል ከዛ በኋላ ያሉትን ነቢያት ብንል ያስተምህሩ ብለሽ አንቺ ስታመጭ ጊዜ ምን ታደርጊያለሽ መሰለሽ? ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ እንዲህ አስተምረዋል፣ ይሄ ደግሞ ከነቢያቶች አስተምሮ ጋር አይገናኝም ብለሽ እንደምሳሌ። ኦኬ ይኸውልህ ነቢያቶች ከክርስቶስ እየሰማኸኝ ነው? ካሜራውን ወደፊት እሺ፣ ወይ ተረጋግተህ ስትጨርስ ላውራ። እየሰማሽ ነው? አብሽር፣ እየሰማሽ ቀጥል። ነቢያቶች ለምሳሌ ስለ ክርስቶስ መምጣት የተነበዩ የተናገሩ ናቸው። መሐመድ ደግሞ ከክርስቶስ መምጣት ከ600 ዓመት በኋላ መጥቶ የክርስቶስ ተቃዋሚ ሆኖ ነው የመጣው። አይደለም፣ እነሱን ትምህርት የሚያስቀጥል ሳይሆን መልስልሽ። የክርስቶስ ተቃዋሚ እንደሆኑ ማስረጃሽ ምንድን ነው? ምክንያቱም እነሱ ይኸውልህ እነሱ ሲያስተምሩ የነበረው በትንቢት እንደሚወለድ እንደሚመጣ የእግዚአብሔር ሕዝቦች ከእነርሱም ነቢያትንም ሲያስነሳ የነበረው ከዛው ሕዝብ ውስጥ ነው። ከዛ ካለፈ በኋላ እስልምና የሚባለው ታሪክ የጀመረው መሐመድ ቁርአን ወረደልኝ ካለበት ጊዜ ጀምሮ ነው። ከዛ በፊት እስልምና የሚባል ታሪክ የለም። ከዛ በፊት የነበሩት ሕዝቦችም ያወራሽ አዲ አይደሉም። ማስረጃሽ ምንድን ነው? ይሄ የታወቀ ታሪክ እኮ ነው። እስልምና ከመሐመድ በፊት እስልምና ነበር። አንተ ተናገርሽ አይደለ? ማስረጃ ስትባይ አውጭና ማስረጃ ያሳየን።
ከሙሐመድ በፊት እስልምና የለም የሚለውን አንተ አለ ብለህ ማስረጃ ታቀርባለህ? አንቺ እኮ ነሽ የለም ያልሽው። ስለዚህ ማስረጃ ልሳይን እንደሌለ እኮ የለማ። ምክንያቱም እስልምና የታወቀው ከመሐመድ መምጣት በፊት ነው። ይሄ እኮ ግልጽ ነው፣ የሚታወቅ ነገር ነው። የሚባል ማስረጃ የለም። ማስረጃ የቱ ጋር ከምን ላይ እንዳመጣልህ የፈለከው? ከቁርአን ላይ ማስረጃ ደስ ካለሽ ይኸውልህ። አሁን እኔ ቁርአን አላብልህም፣ ምክንያቱም እዚህ ጋር አጠገቤ የለም ቁርአን። ተይውሽ ደስ ካለሽ አንቺ ከጋዜጣም ላይ የሆነ አምጪ ማስረጃ ብቻ። ይሄ የታወቀ ነው ነው ያልክ። ጥያቄን በትክክል መልስ። ሌላ ጥያቄም አለ በነገራችን ላይ። ከዛ ይሄኛውን የታወቀ ነው ብሎ ማስረጃ የለም። እሺ አሁን ምን ታደርጊያለሽ? ነው አይደለም ነው አይደለም። ቆይ እስልምና ከመጀመሪያው ጀምሮ አምላክ ነብያትን ሁሉ ሲያዝበት ነበር። ከመሐመድ በፊት እስልምና ይታወቅ ነበር። ይታወቅ ነበር። እንዴት ነው እዚህ ተሀጁድ ደርሷል። ማን ነው ገብቶ የሚቀጥል ልጅ ካለ ላኩላቸው። ኮሜንት ላይ ካላችሁ ተሀጁድ እናሰግድ ነው። ማን ላስገባላችሁ? አሰላሙ አለይኩም ሁሴን ማን ላስገባላችሁ? አዲ በቃ ነገ ነው። እሺ መስጂድ ነኝ ያለሁት፣ ሶላት ልሰግድ ነው። አንተ ብትሆን አድርግ ነበር። ልሰግ ከሆነ ልጆች በቃ መስጂድ ነኝ ያለሁት። ወልሰላም ረዋለ እንዴት ናቸው? ሰላም አማን ነው። ሰላም ነው። እንዴት ናቸው? አማን ነው። ጨርሻለሁ። ሰላም ሰላም አማን ነው። እሺ ቲክቶክ ላይ ላይቭ ላይ እንዴት ናቸው? ሰላም አለይኩም። ሰላም መሐመድ ሲወጣ ያገኛል። ሰላም ነው። አለን አለን። ከየት ነው የመጣችሁት? ወላሂ ቅርብ ናቸው። አቡዳቢ ምናምን መስላቸው አይቀርብ ነው ብትሆን ሰላም አለይኩም። እንዴት ነው? አለን ልጆች በቃ ለውጣ። ሰላም አለይኩም። ጥያቄያችሁን እንደያዛችሁ ጠብቁ ነው። እንሰማለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ።